ማሰሮ ክፍል 2 ባለፈው ቪዲዮ በክፍል 1 አይተናል። ዛሬ ደግሞ በክፍል 2 ይቀጥላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የጎንዬ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ እንግዲህ በክፍል 2 ማሰሮ በክፍል 2 ይዤላችሁ መጥቻለሁ። ቪዲዮውን ከወደዳችሁት የተለመደው ትብብራችሁን በላይክ እና በሼር ሀሳብ አስተያየታችሁን በኮሜንት እንድትገልጹልኝ ስል በትህትና እጠይቃለሁ። ቤተሰቦች ይሄ እውነተኛ ማሰሮ ታሪክ እውነተኛ ታሪክ ነውና ሁላችንም ያስተምራል፣ እንማርበታለን። ለነገም የተማርነውን ለሌሎች አካፍለን ሌሎችም ይማሩበታል ብዬ ያሰብኩትን ነገር ነው ለእናንተ ይዤላችሁ የመጣሁት። እናንተም ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለጎንዬ ዩቲዩብ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ሁሌም የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ማጥቆራችሁን አትርሱ። ቤተሰቦቼ አመሰግናለሁ። እንግዲህ ዛሬ ትንሽ እንደማሰብ ብላ ተነስታ ወደ ማዕድ ቤት ገባች። በቃ ምግብ ልታመጣ ነው ብዬ የራበው አንጀቴን ሰፍ ብዬ ለመብላት እየተዘጋጀው ጠበቅኳት። ትንሽ ቆየች። ምን ሆና ይሆን ብዬ ስጨነቅ ትናንት እስከምዘል የተቀጠቀጥኩበትን ማማሰያ ይዛ መጣች። እኔ እየጠበቅኩት ያና የማየው አንድ ስላልነበረ ደንግጬ ለማምለጥ ሞከርኩኝ። ያው የልጅ እግሬ ከዛ አሳፋሪ ዱላ ላታመልጭኝ አልችልም፣ ላመልጣትም አልችልም። ላታመልጥኝ አታሮጭኝ እያለችም የያዘችውን እልኋ እስኪወጣላት ድረስ ቀጠቀጠች። መቀጥቀጥም ጀመረች። እንዳለፈው ጊዜ ለትንሽ ጊዜ ለመንኳት፣ ሲበዛ ግን አልቻልኩም፣ ወደቅኩኝ። እሷም ደከማት መሰለኝ ቱህ ብላ ጥላኝ ሄደች። ትንሿን ትዙ ይህንን ሁሉ ቁመው እየተመለከተች ስለነበረ አቅም አጣውና መኝታ ቤት ገብቼ በሩን ቆለፍኩኝ። ህይወት በአስቸጋሪ መልኩ ቀጠለች። ምግብ መብላት አቆምኩኝ። በብዛት የእንጀራ አባቴን ያስተረፈውን ብቻ መብላቴን ተያያዝኩት። አማራጭ የለኝምና ችዬ ተቀመጥኩኝ። ቀን በቀን ግን በርካታ ጸያፊ ስድቦች፣ አሳፋሪ ንግግሮችን፣ የመፈራረቅ ድብደባዎችን፣ የደም አክታዎችን፣ የዛቻ ድምጾችን የተለመዱ ነገሮች ሆኑ። ልጅነቴን ሳልጠግበው እንኳን በአባቴ ሞት ምክንያት አብሮ ሞተ። የሚያናድደኝ ደግሞ የሰፈሩ ሰው ሁላ መክሳቴን ሲያዩ እንዲህ ተንደላቃ እየኖረች ቤተሰብ አሰዳቢ ሆነች፣ አዝኜ ቢያዩኝም ተሞላቃ እየኖረች እያሉ በማያውቁት እየገቡ አይምሮዬን ሲበጠብጡት ነው የሚኖሩት። እናቴ እኔን ሳትመታ መተኛት እንደሞት ነው የሚታያት። እንደሞት ነው መሰል የሚታያት። ሳስል እንኳን ለምን አሳልች ብላ ትመታኛለች። አንዳንዴም ደግሞ እሷ ሲደክማት እንኳን የልብህን አርሰው ከባድ ነው ልብህን አርሰው እያለች ቀበቶውንም ዱላውንም የኤሌክትሪክ ገመዱንም አንድ ላይ ትሰጠው ነበረ። ምክንያቷ እየገባች ሲመጣ እኔም ከቤት የሚሄድበትን ቦታ ማሰብ ፈለኩኝ። ነገር ግን ሁሉም ነገር ግልጽ እስከሚሆን ድረስ ለኔ ያላቸውን ጥላቻና ቤት ማየት ያለመፈለግ ስሜታቸውን ፊታቸው ላይ ሲወጣ ነገሩን ለመረዳት ቀላል ሆነልኝ። ግን ወዴት ልሄድ እችላለሁኝ? የአባቴ ቤተሰቦችም ገጠር ውስጥ ነው ያሉት። አንዳችም የማውቀው ነገር የለኝም። የሆነች ክፉ ቀን ግን እናቴ በሌሊት ተነስታ ከልጅነት ጀምሮ ጓደኛዬን ልጇን ልትድር ስለሆነ ገጠር ልወርድ ነው ብላ እቃዋን ማዘገጃጀት ጀመረች። ትዝ ይለኛል፣ ቀኑ ቅዳሜ ነው። ባለቤቷ ሶፋ ላይ ቁጭ እንዳለ ነበር ይህንን ዜና የነገረችው። እኔ መሬት ተቀምጬ ትዝታን እያጫወትኩኝ እየተመለከትኩት ነበረ። ፊቱን ሳየው ግን ሚስቱ የምትሄድበትን ባል አይመስልም። ሚስቱ የምትሄድበት ባልም አይመስልም ነበረ።
እንደውም እቅዱ እየተሳካለት ሰው አንገቱን እየነቀነቀ ፈገግ አለ። በቀጣይ ቀን እሁድ እናቴ ትዙን ይዛ ወደ ገጠር ሄደች። እናቴ ሰራርታት የሄደችውን ምግብ አቀረብኩለትና እኔም ገና ዛሬ ጠግቤ በላሁኝ። ስጨርስ ከቤት እንዳትወጭ በር ቢንኳኳም ዝም በይ አለኝ ትህትና በተሞላበት መልኩ። ንግግሩ ግራ ቢያጋባኝም እሺ አልኩት። ከዛ በሩን ከውጭ ቆልፎ ሄደ። ማታ በጣም መሽቶ ነበረ። እስከ 5 ሰዓት እስከ 3 ሰዓት አካባቢ አልመጣም ነበረ። ሳሎን ስፈራም የማታ ልብሴን ቀይሬ አልጋዬ ላይ ተኛውኝና አባቴን እያሰብኩኝ ቆየሁኝ። መምጣቱን እንኳን ሳላውቅ ስገላበጥ በእጁ የሆነ ነገር ይዞ ፊት ለፊቴ ግትር ብሎ ነበረ። ፊት ለፊቴ ግትር ብሎ ያየሁት ገና ክፍሌ ከመግባቱ ሙሉ ሽታው ተቀየረ። ገና ሳይጠጋኝ የተደበላለቀ መጠጡን ሲጋት ውሎ አምሽቶ መጥቶ እያገሳ አንዴ ስቅታውን እያሰማ ይመለከተኛል። ምን ሆኖ ነው? ምን ለትዙ ብዬ አባዬ እያልኩ ስለምጠራው ምን ነው አባዬ አልኩት። እየጨፈገገኝም ቢሆን አገኘውሽ አለኝ የሚያስጠላ ሳቅ እየሳቀ። ለማለት የፈለገው ስላልገባኝ እራት ልስጥህ እርቦህ ብዬ ከተኛውበት ቀና ስል ተይ የዛሬ እራቴ አንቺ ነሽ አለኝ በተንተባተበ አፉ። ንግግሩ አባዬ ምን ሆነክ ነው አልኩት ግራ ቢገባኝ። በይ አንቺ የምን አባት ልታስኮንኝ ነው? እኔ አባትሽ እንዳልሆንኩኝ አታቂምም እያለ ከትከት ብሎ የልጅ ሳቅ እየሳቀ ነበረ። ሁኔታዎቹ በጣም ይረብሻሉ፣ ግን ምን እንደማደርግ አላወኩም ነበረ። በነገራችን ላይ የልጅ አይምሮ ንጹህ ወረቀት ነው፣ የያዘውን አይለቅም። ምንም እንኳን ያ ጊዜ ቢያልፍም ሁኔታዎቹ ሙሉ አስታውሳቸዋለሁ። እየጨነቀኝ ሲመጣ ልተኛ ነው ውጣ በቃ አልኩት። በተሰላቸ አንደበት አልወጣም ቆይ እያለ እየተደጋደገም በእጁ የያዘውን ነገር አስቀመጠው። ከዛ ስቅታው እያጣደፈው እና ግሳቱን ፊቴ እየለቀቀው ወደ እኔ ቀረበ። ሰውየውን ስለምፈራው ወደ ኋላ ለመሸሽ ሞከርኩኝ። ግድግዳው ተቀዶ አይወጣ ነገር ተጣብቄ ቀረሁኝ። ሃሃሃ አትፍሪ አልጎዳሽም እኮ ሃሃሃ እያለ እየሳቀም ስናፍቀው የነበረውን ቀን ነው እኮ ሃሃ እያለ በጣም እየቀረበኝ ነበረ። የስካር መንፈሱ ነው ሰይጣን ያደረገው ብዬ አስቤ ማማተቤን ግን አማተብኩኝ። ግን የበለጠ እየቀረበኝ መጣ። እውነት ለመናገር ያዛኔ ለምን እየቀረበኝ እንደመጣ አልገባኝም። ምክንያቱም የማውቀው ነገር አልነበረም። አባት እንደሆነ አምኜ ተቀብዬ ስለነበረ እንኳንስ ሌላ ነገር ሊያስብ ይችላል የሚለውን ቀርቶ ጨክኖ እንኳን በኃይል ይማታል ብዬ አስቤ አላቅም ነበረ። ግራ ቢገባኝ ምን ልታደርግ ነው አባዬ? ምን ሆነህ ነው አልኩት። ሽታው እየረበሸኝም ስለነበረ አፍንጫዬን ለመያዝ እየሞከርኩኝ ምን ሆንኩኝ? ሃሃሃ ደስ ብሎኝ ነዋ እያለ ቀበቶውን መፍታት ጀመረ። የዛኔ ጉዴን ሳላውቅ በጣም ደነገጥኩኝ። የሚገርመው ግን የደነገጥኩት ሌላ ነገር ገብቶኝ ሳይሆን ያው የተለመደውን ዱላ ሊመታኝ ነው ብዬ ስላሰብኩኝ ነው። አባዬ ምን አጥፍቼ ነው? በእግዚአብሔር እንዳትመታኝ፣ ካጠፋውም በጣም ይቅርታ፣ ያማል በጣም እኮ በእናትህ በእግዚአብሔር እያልኩኝ የጨካኝ ሞቱን ምተቱን እያሰብኩኝ በእንባ ተሞልቼ ከንቱ ልመናዬን አሰማሁኝ። ግን የተቀየረ ነገር አልነበረም። ቀበቶውን ፈቶ ጨርሶ በዛ በጨለማ ምንም የማውቀውን ነገር ሳይኖር በፍራቻ ውስጥ ሁኜ ሳላስበው ዘሎ ላይ ተከመረብኝ ይላል። በጣም የሚያሳዝን ታሪክ ነው። የሚያስተምርም የሚያሳዝንም ነው። እኛ እዚህ ጋር ልጅቱ ላይ ውስጣችን ቢያዝንም ግን ከልጅቷ ታሪክ ላይ የምንማረው ነገር አለ። ሁላችሁም ቪዲዮውን ለሌሎች ሼር አድርጉ።
አስተማሪና አስደናቂ የሆኑ ለነገ ለኛ ቢደርስ በምን አይነት መልኩ እንወጣዋለን ብለን የምናስባቸውን ቪዲዮዎች ዝም አትበሏቸው። ላይክም አድርጉ፣ ሼርም አድርጉ ማለት ነው። ሀሳብ አስተያየትም እናንተም ስጡበት። ሌሎች የሁላችንም ሀሳብ አስተያየት አንድ አስተማሪ ነገር ሊገኙ ይችላልና ቪዲዮን ከወደዳችሁት ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ከነገ እግዚአብሔር ይወደዳችሁ። ሰብስክራይብ ማድረጋችሁን አትርሱ። ጎንዬ ዩቲዩብ